ላገባ ሽማግሌ ይመጣል ተብሎ የተጠበቀ ቀርተውብኛል ላገባ ሽማግሌ ተልኮ ቀርተውብኛል ሽማግሌ ላገባ ሽማግሌ ይመጣል ብዬ እየጠበቅኩ ቀርተውብኛል ሙሽራዬ ቀረ ወደ ሽማግሌ ቀረ ማለት ነው ሙሽራውን ያኔ ልጅ ወድሻለሁ እነሱ ከቀሩ አንተ ልላክ ምን አለ ዘካ ያለ ነው ከቤት ውስጥ ብትወስድ ተማጥቶም እናንተ ናችሁ ቀራችሁ እሺ ጠይቅ ምን አሉ ሽማግሌ ሲ ነበርሽ እንዴ ሰሜ ተሳተፍ እንጂ አባቴ ተሳተፍ ቀረበኝ ነው የምትለው የስንት ዓመት ልጅ ትሆኛለሽ ሽማግሌ ሲላክ ያንዳ አሁን ከአምና ማለት ነው አምና የዛሬ አመት ማለት እና ሽማግሌዎቹ ለምን ቀሩ አላቀም ስልኩን አጥፍቶ ቀረ እሱም ስደውለት ያነሳም እነሱም አልመጣም የሚልካቸውን ሰዎች አላወቅሻቸው አላቃቸው በምን ይታወቃል ሽማግሌ ምናልባት ደግሞ ያው የሽማግሌ ነገር አሮጊት አግኝቶ ይሆናል ጠይቁ ሰሜ ጠይቋት ልጅ አለሽ የኔ ልጅ አለሽ የለኝም እና ስንት ዓመት ላይ ነው ሽማግሌ የተላከልሽ እድሜንማ አልናገር አምና ነው አለች ምን ያህል ጊዜ ቆይታችኋል ከሽማግሌ አምና ማለት ምን ከልጁ ጋር ምን ያህል ጊዜ ቆይታችኋል ያለፈው አመት 6 ዓመት 6 ዓመት ከዛ በኋላ ግን ታውቂያለሽ አይቻላል ምናልባት ፊልም ሰርታ ይመስለኛል እንዴት ፊልም ላይ በፊልም ታሪክ ነው የፊልም ካራክተር ሊሆን ይችላል እሷ የተወነችበት ፊልም ላይ አምና ትርጉሙ ምንድነው ሽማግሌዎች የሚቀሩበት አምናው እሱን አምናው እና ምናልባት ፊልም ሊሆን ይችላል እና እውነት ሊሆን ይችላል ሰሜስ አይወሸት ፊልምማ ከሆነ እውነት ይሆናል አይወሸት ግን ትክክለኛ ታሪክ ከሆነ ውሸት ነው እኮ ንገሩኝ አሁን ይሄንን ለማረጋጋት ጠይቋት አንድ ጥያቄ ልጠይቃት ማኪ አምና ፊልም ሰርተሻል እሺ ውሸት ሰሜ ሶስታችንም ውሸት ብለናል እሺ ማኪ ላገባ ሽማግሌ ይመጣል ብዬ እየጠበቅኩኝ ቀርተውብኛል ያለችውን ፍልፍሉ ሰሜና ዜዶ ውሸት ነው ብለዋል አሁን ማኪ ያወራቸው ነገር እውነት ነው ውሸት ነው